ሰላም ጤና ይስጥልን። ከዚህ ቀደም አንድ ጥያቄ ጠይቂያችሁ ነበረ። የዚህን ጥያቄ መልስና ማብራሪያ ሰጣችኋለሁ። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ከዚህ ቀደም የጠየኳችሁ ጥያቄዎች እንግዲህ ይሄንን ይመስላል። በመታሽከረክሩበት መንገድ ላይ ባለ አንድ አቅጣጫም ቢሆን ባለ ሁለት አቅጣጫ መንገድም ቢሆን የተቆራረጠ መስመር ካለ ምን አይነት መልእክትን ያስተላልፋል የሚል ነበረ። አብዛኞቻችሁ በዚህ ቲክቶክ አካውንት እና በዩቲዩብ ቻናል ላይ መልሶቹን አስቀምጣችኋል። ላልመለሳችሁ ደግሞ ማብራሪያውን ሰጣችኋለሁ ማለት እስከመጨረሻው አብራችሁን ቆዩ። መንገዶች እንግዲህ ሁለት አይነት መንገዶች አሉ። አንደኛው ባለ አንድ አቅጣጫ መንገድ የሚባል አለ። ያ ባለ አንድ አቅጣጫ በአራት ረድፍ ወይ ደግሞ በሶስት ረድፍ እኩል ሊከፋፈል ይችላል ማለት ነው። በእንደዚህ አይነት መንገድ ላይ የተቆራረጠ መስመር ከፊት ለፊታችን በሚያጋጥመን ሰዓት የሚከተሉትን ነገሮች ማድረግ እንችላለን። አንደኛ ማድረግ የምንችለው ነገር ምንድነው? ተሽከርካሪ መቅደም እንችላለን። ተሽከርካሪ መቅደም የሚቻለው በግራ በኩል ብቻ ነው፣ በእኛ ሀገር አነዳድ ማለት ነው። ስለዚህ ተሽከርካሪን በግራ በኩል መቅደም እንችላለን፣ አንደኛው ስራችን። ሁለተኛ ነገር ደግሞ ረድፍ መቀየር እንችላለን። ወደ ቀኝ ረድፍ መቀየር እንችላለን፣ ወደ ግራ ረድፍ መቀየር እንችላለን። ተገቢውን ጥንቃቄዎች አይተን ስፖኪያችንን አይተን ፍሬቻችንን አብርተን አንዳንዴ ደግሞ ልክ እንደዚህ እየዞርን ከተሽከርካሪያችን መስታወት ክፍሎች ውጪ የሆኑትን ነገሮች አይተን ረድፋችን ስንፈልግ ወደ ግራ ረድፍ ስንፈልግ ደግሞ ወደ ቀኝ ረድፍ መቀየር እንችላለን ማለት ነው። ሁለተኛው ነው። ሶስተኛው ነገር ደግሞ ወደ ቀኝ ታጥፎ መሄድ ይቻላል፣ ወደ ግራም ታጥፎ መሄድ ይቻላል። የሚያስታጥፍ መንገድ ካለ ማለት ነው። ወደ ግራ መታጠፍ ይቻላል፣ ወደ ቀኝ መታጠፍ ይቻላል። የማይቻለው አንድ ነገር ብቻ ነው። ባለ አንድ አቅጣጫ መንገድ ላይ ዞሮ መመለስ አይቻልም ማለት። ስለዚህ መንገዱ በተቆራረጠ መስመር እኩል ለሁለት በሚከፈልበት ሰዓት ተሽከርካሪ መቅደም እንችላለን፣ ወደ ግራ ወይንም ወደ ቀኝ ረድፍ መቀየር እንችላለን፣ ወደ ግራ ወይንም ወደ ቀኝ ታጥፎ መሄድ እንችላለን። የማንችለው ምንድነው? ዞሮ መመለስ ብቻ ነው ማለት ነው። ሌላኛው ደግሞ ባለ ሁለት አቅጣጫ መንገድ ላይ መንገዱ እኩል በተቆራረጠ መስመር ሲከፈል ምን አይነት መልእክትን ያስተላልፋል የሚለውን እናያለን። ባለ ሁለት አቅጣጫ ማለት አስፓልቱ አንድ ይሆንና መሄጃ መመለሻም ያለው ማለት ነው። ባለ አንድ አቅጣጫ አንድ አቅጣጫ ብቻ ነው የሚሄደው። ሶስትም አራትም ረድፍ ይኖረው አንድ አቅጣጫ ነው የሚሄደው። ባለ ሁለት አቅጣጫ ግን መንገዱ አንድ ይሆንና መሄጃም ይኖራል መመለሻም አለው። በመስመር ይከፋፈልና ማለት ነው። ስለዚህ በተቆራረጠ መስመር እኩል ለሁለት ሲከፈል ምን አይነት ትርጉም ይኖራል የሚለውን ነገር ስናይ ከፊት ለፊታችን የተቆራረጠ መስመር ሲኖር ተሽከርካሪ መቅደም እንችላለን። ተገቢውን ጥንቃቄ አድርገን መቅደም እንችላለን። ተገቢውን ጥንቃቄ አድርገን ዞረን መመለስ እንችላለን። ተገቢውን ጥንቃቄ አድርገን ደግሞ ወደ ግራ በኩል በእኛ ሀገር አነዳድ የቀኝ መንገድ ተጠቃሚ ስለሆነን ወደ ቀኝ የምንታጠፍ ከሆነ መጋቢ መንገድ ወይ ደግሞ የውስጥ ለውስጥ መንገድ ነው ያለው። ወደ ግራ ግን ስንታጠፍ አስፋልቱን አቋርጠን ነው ወደ ግራ መጋቢ መንገድ የምንገባው ማለት። ስለዚህ ወደ ግራ መታጠፍ ይቻላል፣ በስተግራ በኩል ዞሮ መመለስ ይቻላል፣ ተሽከርካሪ መቅደም ይቻላል ማለት ነው። ምን ማለት ነው? ባጭሩ መንገዱ ነፃ ነው፣ ለአደጋ ያልተጋለጠ መንገድ ነው ማለት። ስለዚህ የተቆራረጠ መስመር እነዚህ መልእክቶች ያስተላልፋል ማለት ነው። ባለ አንድ አቅጣጫ መንገድ ላይ ወይ ደግሞ ባለ ሁለት አቅጣጫ መንገድ ላይ ማለት ነው። ባለ ሁለት አቅጣጫ መንገድ ላይ ዞሮ መመለስ ይቻላል፣ መታጠፍ ይቻላል፣ ተሽከርካሪ መቅደም ይቻላል። ባለ አንድ አቅጣጫ መንገድ ላይ ደግሞ ተሽከርካሪ መቅደም ይቻላል፣ ረድፍ መቀየር ይቻላል፣ ወደ ግራ ወይንም ወደ ቀኝ ታጥፎ መሄድ ይቻላል። የማይቻለው ነገር ዞሮ መመለስ ብቻ ነው ማለት ነው። ይሄን ለማለት ነው። አዲስ ከሆናችሁ ፎሎ አድርጉ። ሀሳብ አስተያየት ጥያቄ ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ደርስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ጤና ይስጥልን።